አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ተከታዮች ዛሬ ሩዝ መንዲ እንሰራለን። ሩዝ መንዲ ለመስራት እዚህ ጋር ዶሮ አጥቤ አዘጋጅቻለሁ። እዚህ ጋር ሽንኩርት ቀይ እስኪሆንልኝ በቁመና ከተፌ ትንሽዬ ዘይት አድርጌ ቀላ ሲል እንጂ ሁሉን ነገሩን አብረን እናያለን። እዚህ ጋር ሽንኩርቱ በሚበቃው ልክ ጠብሼዋለሁ። አሁን ዶሮ ጨምራለሁ። እዚህ ጋር እንደዚህ ዶሮዎችን እንጠብሳለን። ዶሮ አይገለበጥም አሻን ቆዳው እንዳይላጥብን ቆዳው ስለሚያስፈልግን እንደዚህ እያገላበጥን እንጠብሰዋለን። እሳቱን ቀነስ አድርጌ ትንሽ እገጥመዋለሁ። እዚህ ጋር ወረቅ ጋር ፍላሶት፣ ጊርፋ፣ ሄል፣ ጉርንፉል፣ ሊሞን አስወጥ የደረቀ ሎሚ ማለት ነው አዘጋጅቻለሁ። እየቀረጹ በጎን ለማማሰል አይመችም። አሁን ቅመሞችን ከጨመረን በኋላ ትንሽ ገጥኛ አቁላልቼዋለሁ። አሁን የፈለው አጨምርበታለሁ። አሁን ጨው እንጨምራለን። እዚህ ጋር ጨው ይበቃናል። እንትን ያክል ጨምሩታላችሁ። እዚህ ጋር ዶሮአችን በስላለች። ዶሮውን ወደዚህ ማድረግ ይጠበቅብናል። አሁን እንደዚህ ዶሮችን በዚህ መልኩ ስንዬ አድርገናል። ይሄ ያስፈልገናል መረቁ እናጠለዋለን። እዚህ ጋር ሊደር አዘጋጅቻለሁ። ወዲያ አሁን እዚህ ጋር ኑስ ሎሚ አለኝ። እዚህ ጋር ጨምቀዋለሁ። ላይ ደግሞ እዚህ ጋር ሾካ ማንኪያ ቅቤ ጨምርና አንድ ሚላጋ እዚህ ዶሮ ላይ የምንቀባው ማለት ነው። ይሄንን አደርግና ዶሮውን ላውን ቀባዋለሁ። እዚህ ጋር የግማሹን ግማሽ ነው የተጠቀምኩት ሎሚውን። እዚህ ጋር ደግሞ አንድ የሚላጋ ቅቤ ጨምርና ከዛ ትንሽ ውሃ ነው የማደርግበት። እዚህ ጋር በጥብጫለሁ። ከተረፈ ለሩዙ መጨረሻ ላይም ስለሚያስፈልገን ለሩዙ መጠቀም እንችላለን። ይቅርታ እየቀረጽኩኝ ለመስራት አለመቼ እያለ ነው።
ቪዲዮ ትክክለኛውን በትክክል ላይ ይታያችሁ ይችላል። አሁን እንደዚህ ጨርሻለሁ። ፍሩን አስገባዋለሁ። እዚህ ጋር ተርፎኛል። መጨረሻ ላይ ሩዙ ላይ ጨምረዋለሁ። አሁን ይሄንን ወደዚህ አጠለዋለሁ። እዚህ ጋር ሩዝ አጥቤ ለ20 ደቂቃ በሆን ዘፍዝፌዋለሁ። ከዛ ሩዙን ከ20 ደቂቃ በኋላ እንደዚህ በማስፈያ በማጥለያ አድርገዋለሁ። ከዛ ይሄው የዶሮ መረቃችንን በዚህ መልኩ አጥልለን ይሄንን አወጥተናል። ይሄንን ድስቱን አጥበዋለሁ መልሼ ሩዝ ልሰራበት ስለሆነ። ከዛ የዶሮ መረቃችንን በዚህ መልኩ አጥለናል። ከዛ ይሄንን ድስቱን አጥበዋለሁ መልሼ ሩዝ ልሰራበት ስለሆነ። ዶሮአችን በዚህ መልኩ በስላለች። አጥፍቻለሁ። ፍሩን ውስጥ ይቀመጥ። አሁን ሩዛችንን ለመስራት ይሄንን ቅቤ ወደዚህ ትንሽ የምንፈልገውን ያክል እናደርጋለን። ወደ ጊደሩ እዚህ ጋር ዲስቱ ግሎልኛል። በዚህ አንድ አደርጋለሁ። እኔ ትንሽ ለሩዙ በዛ ያለ ቅቤ ያስፈልገናል። አሻን በደንብ ከታሸ ሩዙ በቅቤው ሆነ ወይም በዘይት አያያዝም። ሩዙ ፍርፍር ያለ ሩዝ ይሆናል ማለት ነው። ከዚያ ይሄን እንጨምራለን ቅቤው ላይ ያኔ ስሙ ወረጋር ጊርፋ። እዚህ ጋር ግሩንፉል አለ፣ ፍልፍል አስወጥ አለ፣ ሄል አለ፣ ጥቁር ሎሚ አለ ማለት ነው። የደረቀ ሎሚ ትንሽ ይሄን አመሰዋለሁ። ሎሚ አንድ ልጨምር መሰለኝ። እዚህ ጋር አንድ ሎሚ ጨምሬያለሁ። አሁን ሩዙን ጨምራለሁ። አሁን በደንብ እናዋህደዋለን። በቅቤው መታሸት አለበት። አሻን ሩዝ እንዳይጣበቅብን በደንብ ላገላብጠውና እንገናኛለን። አሁን እዚህ ጋር በደንብ አዋህጀዋለሁ። የዶሮ መረቅ አለኝ፣ እሱን ጨምራለሁ። ላዚም ውሃ በጎን ሌላ ውሃ ማፍላት አለብን ስለማይበቃን ማለት ነው። ግን ጨው እንዳትጨምሩ እዚህ ጋር አኸር ሸይ መረቁን ከጨመራችሁ በኋላ መረቁ ላይ ጨው ስለሚኖረው እሱን ከቀመሳችሁ በኋላ ጨው ብትጨምሩ ችግር የለውም። አሁን እዚህ ጋር የዶሮ መረቄን ጨምሬያለሁ። ያው እንደምታዩት ውሃው አጠር ያለ ነው። ትንሽዬ የፈላውን እንጨምርበታለን። ትንሽ ነው የሚያስፈልገው፣ በጣም ትንሽ። አሁን ውሃ ሙቄን ጨምራለሁ። የፈላው እንደዚህ ይበቃዋል። እሳቱን ቅንስ አድርገን ይበስላል በራሱ ጊዜ። እህኔ ነው ጨው መጨመር ያኔ ምናልባት ካነሳችሁ፣ እኔ እንኳን ቀምሻለሁ አያስፈልገውም። ከዛ እንገጥመዋለን። ጋይስ እዚህ ጋር ይሄ በጥብጥኩት ይሄ ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። ሀታ እርድ መጠቀም፣ ዛፈራ መጠቀም፣ ይሄንን መጠቀም ትችላላችሁ። እዚህ ጋር ደግሞ ይሄንን አዘጋጅቻለሁ። ሩዙ ላይ ለውንም አደርገው ነው። እዚህ ጋር ደግሞ ዘይት አዘጋጅቻለሁ። እዚህ ጋር ፈሃም ለኩሻለሁ። እዚህ ጋር ገስቴድ አዘጋጅቻለሁ። ሩዛችን በዚህ መልኩ በስሎ ጨርሷል። አሁን ዘይቱን የማስቀምጥበት እዚህ ጋር ቦታ ከፍታለሁ።
አሁን ይህን ዶሮ እዚህ ጋር አድርገዋለሁ። ይሄ ሁላችሁ ወዲት ነጭ ነው። ሲቀላቀል በኋላ ምርጥ ከለር ይኖረዋል። አሁን ይሄን እንደዛ ተዘጋጀን አይደል? ይሄንን ፈሃም ላዩ ላይ እንጨምርና ገስቲሩን እናለሳለን ማለት ነው። ቢስሚላህ ከዛ አለጡን እንደዚህ እንገጥማለን። ጋይስ እስኪ የሰራ ነው ልጅ አብረን እንገፋተውና ያው ተበክሮ ጨርሰናል። ለመቅመስ ነው። ኦ ማይ ጋድ ቢስሚላህ ዋው ነው ጣዕሙ ዋው። አሁን እዚህ ጋር ነጭ ሽንኩርትና ቃሪያ በጉድንስም ሆነ ኩዝባራ ሰላጣ መጥፎን ትሰራላችሁ ማባያ ማለት ነው። ትንሽ ነው የምሰራው ስላለኝ የተሰራ በዚህ መልኩ ሰርተን ጨርሰናል። አብሽሩ ውዶችዬ፣ ላይክ ሼር ኮሜንት አድርጉ፣ አስተያየታችሁን አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።